እርግጠኛ ሆኜ የምነግራችሁ ነገር 2022 ላይ ኮምፒውተሩ እኮ ማሰብ ቻለ፣ ማውራት ቻለ ምናምን የሚለው ዱብዳ እንደሆነው 2028 ላይ ሮቦቶች እኮ መሮጥ ቻሉ የሚለው ይመጣል። እርግጠኛ ነው። ይሄ መራመድ ቻሉ፣ ባላንሳቸው መቻል ቻሉ ምናምን የሚለው ነገር ይመጣል። ለምን እስከዛሬ ድረስ ኤአዩ ማውራት ያልቻለበት ምክንያት፣ ማሰብ ያልቻለበት ምክንያት ነገሮችን ትሬን የምናደርግበት መንገድ ስላልተቀየረ ነው። ነገሮችን ትሬን የምናደርግበት መንገድ በትራንስፎርመር ሞዴል ምክንያት ሲቀየር ኦል ኦፍ ኤ ሰደን ማሰብ ቻለ፣ ማውራት ቻለ፣ ቀልድ መናገር ቻለ። ሮቦቲክስ እስከዛሬ ለመስራት የምንሞክርበት ምክንያት አንድ ሮቦት እጁን እንደዚህ ብሎ ኢኩሊብረም ላይ ባላንሱን እንዲጠብቅ የምናደርግበት መንገድ ፊዚካሊ የፊዚክሱን ኢኩሊብረም የምንሰራበት መንገድ ቬሪ ሎጂካል ስቴፕ የተከተለ ነበረ። ናት እንደ ዴታውን ኮሌክት አድርጎ ባንዴ ማውራት እንደተቻለው ትሬንድ ይሆን አልነበረም። አሁን they have already started training ሮቦቱ ራሱን ልክ ህጻን ልጅ መራመድ ሲጀምር እናንተ አይደላችሁም አይደል የምታለማመዱት? ይነሳል፣ ይወድቃል፣ ይነሳል፣ ይወድቃል፣ ይነሳል፣ ይወድቃል፣ ኦል ኦፍ ኤ ሰደን መራመድ ይችላል ህጻን ልጅ አይደለ? መነሳትና መውደቁን ማሰልጠን ተጀምሯል። አሁን that means in 2-3 years ፉሊ መራመድ የሚችል ባላንሱን የቻለ መሮጥ የሚችል ሮቦት ይኖረናል in a couple of years። ዛሬ ላይ ግን ኢንተለጀንት ሲባል ማን ነው ኢንተለጀንት የሆነው? እስቲ ኢንተለጀንት የሆነ ነገር ንገሩኝ ብላችሁ ማን ነው ኢንተለጀንት የምታውቁት? ኢንተለጀንት የሆነ ነገር ቻትጂፒቲ፣ ፌስቡክ፣ ዩቲዩብ ምንድን ናቸው? እነዚህ አፕሊኬሽኖች ናቸው እነዚህ።